እኔንም አንቺ መጠበቅ አለብሽ፣ አንቺም እኔን መጠበቅ አለብሽ። ሰላም እንዴት ናችሁ? ሰላም እንዴት ዋላችሁ? ሰላም ብያለሁ። እንዴት ነው ውድ የዩቲዩብ ቤተሰቦቻችን? እኛ ደህና ነን፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉ ሰላም? እኛ እግዚአብሔር ይመስገን በጣም ደህና ነን። ያው ቪዲዮ ትንሽ ቆየት እያልን ብንቀርጽም እንግዲህ ያው አንዳንዴ ስራ ምናምን ቢዚ ስለምንሆን ነው። እና እንዴት ናችሁ? ያው ስንጠፋም ደግሞ ጠፋችሁ ምናምን የምትሉም አላችሁ። በጣም ነው የምናመሰግነው። እና ምንድን ነበር ዛሬ ያላችሁ ግን በዚህ አጋጣሚ ማለት ነው ላይክ ኤንድ ሰብስክራይብ እንድታረጉ እሺ፣ ያረጋችሁ አበረታቱን። የምታበረታቱን ደግሞ ከወዲሁ እናመሰግናለን። ዛሬ በምን መጣው መሰላችሁ? የሆነ እዩት እንግዲህ ያው እንዴት እንደተኛ ምንም አይሰማኝም። የሰማ አይደለም፣ በጣም ተኝታ በጣም ደክሞታል። እና ዛሬ ምንድነው የሆነ ለአንዳንድ ለዩቲዩባችንም ለበቃ ለአንዳንድ ነገር ለመስራት ምናምን የምንፈልግበት ቦታ ፈልገን በጣም ስንዞር ነው ያልነው። ማርያምን በስመ አብ አዲስ አበባ አልቀረንም። እና እንዴ ይሄን ያክል በስመ አብ ምንም በቃ ተወዷል ማለት ነው። እግዚአብሔርን እንደዚህ ነው ብዬ አልጠበኩም ነበር። ግን ስንዞር ነው ዋና አንደኛ፣ ሁለተኛ ደግሞ የሚፈልገውን ነገር አላገኘም። በጣም ተበሳጭቷል። ከዛ በዛ ላይ ደግሞ እኔ የምለው እናንተ ጋር ሙቀት አለ። በስመ አብ ሙቀቱ ደግሞ ሊገለን ነው። በቃ ዝም ብላችሁ ሙቀቱ ስትወጡ እግዚአብሔርን እንዳሁኑ ሙቀት ሆኖ አይቼ አላቅም አዲስ አበባና ሙቀቱ ደግሞ በቃ እና በዛ አጋጣሚ መጥቶ ተኛ። ተናዷል። በዛ ላይ ደክሞታል። እና ዝም ብዬ እኔ ደግሞ አሁን የሆነ ያሰብኩት ነገር ነበረኝ ከዚህ በፊትም ወደ ውጪ ለመሄድ ምናምን ነበረና ከዛ አንዳንድ ነገር እንትን ብዬ ቀረው። ከዛ አሁን ደግሞ ይሄን ሲበሳጭ በቃ ለዚህ መሄድ አለብኝ ልለው ነው። አሁን እንግዲህ ምን እንደሚለኝ ደግሞ አብረን ያው እሺ ይለኛል አይለኝም እንግዲህ አብረን ምናየው ይሆናል። አሁን ልቀሰቅሰው ነው። ምንም እየሰማ አይደለም። ማርያም በጣም ተኝቷል። አባት አንተ አባት ተነስ እስቲ ተነስ ተነስ አባት አንተ ተነስ 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 ፈልጌ ነው ማወራ ነገር ተኝተኛበት ተነስሽ እኮ ደግሞ አላውቃለሁ እኮ ተነስ 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 ወይ በስመ አብ አንቺ ደግሞ ችግር አለብሽ። ሰው ሲተኛ በቃ ታስተኛ። ተነስ እስቲ ተነስ ምንድን ነው? ደህና ነህ? አለቀቀም እንዴ? ድካም አለቀቀም። በቃ በርታ በል እስኪ በርታ በል ጠንክር። አሁን ከእንቅልፍ ቀስቅሶ እና አሁን እንዴት ነህ? ደህና ነህ ወይ? ከእንቅልፍ ቀስቅሶ ነው ደህና ነህ የምትይኝ? ያው ናፍቀኸኝ እኮ ስንዞር ብለን አንድ ላይ አንተ ተኛ እኔ አልተኛውም። ቡና በቡና እንደምናውቀው አንተ እስቲ የምናወራው ነገር አለ። ተስተካከልና ተቀመጥ። የምናወራው ነገር አለ። የሆነ ነገር ላወራ ነው። ዴልቴር ነው እና እስቲ ዱካካ እና አሁን የሆነ ነገር ላማክር ነበር። ያው ዛሬ ስንዞር ነው ዋልን ታውቃለህ። ምን ይሆንሽ ነው እንዴ? ካሜራ ዘረባናሽ ላስቲ ወደዚህ ሁን እንደዚህ ተኝቻንሽ እና የሆነ ነገር ላማክር ነው። አብናሽ ካሜራ ቪዲዮ አንሰራም እኮ አንሰራም። እና አሁን የማወራው ነገር አለኝ አልኳት እንዴ። የማወራው ነገር አለኝ። ምንድን ነው? እንኳን መስማት አትፈልግም እኮ እና ና ወደዚህ ሁን። በጣም ይደብራል።
እንዴ አንቺ ከእንቅልፍ ትቀሰቅሽኛለሽ። በኋላ ስነሳ አይደርስም። በቃ እንዴ ተኛ እኮ በጣም ተኛ። እንደው ዝም አልኩ እንዴ ደክሞት ነው ብዬ ዝም አልኩ። እና አሁን ልክ የሆነ ታውቃለህ፣ አሁን ዛሬ ስንዞር ነው ያልነው። ያሰብነው ነገር አልተሳካም። ወደ ገደለው ግቢ። ስንዞር እንዳልኩኝ እኔም ስዞር ነው ያልኩኝ አውቀዋለሁ። ስለዚህ ስንዞር አትበኛው። ቀጥይ ወደ ገደለሽ። ምንድን ነው ሲጀመር ካሜራ ናት እና እንትን ይጠፋል እኮ መጀመሪያ አዳምጠኝና አጠፋዋለሁ። አሁን እንደዚህ ሳልዘጋጅ አሁን ማለት ነው እኔ ያሰብኩት እንደሆነ ታውቃለህ። ለምን ያን የጀመርኩትን ፕሮሰስ ጨርሼ ለምን አልሄድም ብዬ አሰብኩ። ለምን እንዲህ ዛሬ እስቲ ያስበው እንደዚህ ስንዞር ስማ እንዴት እንዳስጠላኝ እግዚአብሔር። ማለት እንዴት ማለት የምን ፕሮሰስ ታውቃለህ እንዴ? ካንስል እንዳደረኩት ምናምን ግን እነሱ እኮ አለቀ በቃ ቀረ አይደለ? የምን ፕሮሰስ ነው? አዎ ግን በቃ መሄድ አለብን መስራት አለብን ብዬ አሰብኩኝ። አንተ ምን ትላለህ? ነገ ከነገ በኋላ ነገሮች እኮ ይስተካከላሉ አይደል? እየሰራን አይደል? እሱማ እየሰራን ነው። ሲጀምር ካሜራ ናቸው። እሺ እሱ አጠፋ ነው ካሜራ ያስቀምጥሽው? አይ አይደለም ጀስት ለመመካከር እኮ ነው። አሁን እኮ እናውራበት ያልኩህ እንጂ አሁን ምንድነው ካሜራ ምናምን የምትለው እንዴ? አሁን በቃ ምን አሰብኩ መሰለህ? በቃ ማለት በጣም ነው አንተ አሁን አልተናደድክም? ይሄንን ሀሳብ ብለሽ ነው እና ይሄን መፍትሄ እና ታዲያ ምን እስቲ አሁን አንተ ከዚህ የተሻለ ምን መፍትሄ አለ? ሂደው ለስራ ነው ለመስራት ነው እኮ ሌላ ነገር እኮ አይደለም። በዚህ ጉዳይ ነገሮች ህይወት እንደማይስተካከል ከዚህ የባሰ ነገር እንደሚገጥ ምናምን እኮ አውርተናል አይደል? አዎ ግን ደግሞ ሳስበው ደግሞ እዚህ አሁን ለምሳሌ አሁን እዚህ 2 አመት ምናምን ቢሰራ እዛ ጀም 2 አመት ሰርቼ መጣ ግን የሆነ የተሻለ እንትን ይኖረናል። ምን ችግር አለው? ምን ችግር አለው ማለት ደርኩ እና እንዴ ሰባት ዳራ ሄድም ያለ ማለት ባለት ዳር ልጆች የወለዱ ራሱ ሄዱ አይደል? ምን ችግር አለ? በመሄድሽ እኮ በዚህ አጋጣሚ ብዙ ነገሮች የሚበላሹ ነገሮች ይኖራሉ። ታውቂያለሽ አይደለ? እኔንም አንቺ መጠበቅ አለብሽ፣ አንቺም እኔን መጠበቅ ሲባል መጥፎ ቦታ ላይ እንዳልወድቅ፣ እንዳልሸነፍ፣ ኑሮ እንዳሸንፍ አንቺን በተመሳሳይ እኔም አንቺን በዛ ልክ አምሮሽን መጠበቅ አለብኝ እኮ። አዎ እሱማ ልክ ነው እኮ ግን ስለዚህ እና ለዚህ እኮ ነው እናውራበትና እንመካከር ያልኩት። እንደዚህ አትበይ ጭራሽ። እንደዚህ አይነት ነገሮች እንደዚህ አይነት ሀሳብ አይኖርሽ ሲጀመር። ምን ችግር አለው? የምርሽ ነው? ማርያምን ምን ችግር አለው? እንዴት ምን ችግር አለው? ነገ ከነገ በኋላ ይስተካከላል። ብዙ ነገር እየሞከርን ነው። በቃ እንሞክራለን። ገና ለገና የሆኑ ነገሮች በጊዜው ምክንያት እንደዚህ ሆነ ብለን ደግሞ እኛ ራሳችን እንትን በምንችለው መንገድ እንሞክራለን። ደግሞ አሰብኩኝና ማለት የሆነ ነገር የሆነ እንትን ለማለት አሰብኩ። ግን በቃ የምር በቃ እኔን ጠብቂ ትንሽ ቀን። እንዴት በቃ እንደዚህ አይነት ነገር በቃ እኔን ጠብቂ። በቃ ብዙ ነገር እየሞከርኩ ነው። ይሳካል። ማይሳካ ነገር የለም። ዛሬ ገና እዛ ሂደን ያ ነገር አልተሳካም ማለት እንደዚህ አይነት ውሳኔ በቀላሉ አንድ ውሳኔ እኮ ሲወሰን እኮ ይኸውልሽ ብዙ ታስቡ ተማክሮ ምናምን ማለት አንቺ ወስኛለሁ ጭራሽ ትያለሽ እንዴ? ብቻሽን ነው እንዴ እየኖርሽ ያለሽ? አይደለም እኔ በቃ ለምን ላውራ አይደል ያልኩት። መጀመሪያ እኮ እናውራን ያልኩት እኮ ግን እኔ ደግሞ ያልኩ በቃ እንደዚህ ለምን አይሆንም በቃ ሳስበው ምን ችግር አለው? ሰው ሰርቶ እየመጣ ነው ምናምን ብዬ አሰብኩ። እባክሽ ሰርቶ እየቀረ የለም ሰርቶ። ሲቀጥል ደግሞ የት ነው ለመሄድ የፈለግሽው? የት ሄዳለሁ? ዱባይ። በስመ አብ ምን ችግር አለው? ለመስራት ነው እኮ። ትንሽ እንደዚህ አይነት ሀሳብ ጭራሽ ከዚህ በኋላ ማታስቢ፣ ወደፊትም ማታስቢ። በቃ እኛ እንደምንም እግዚአብሔር በፈቀደልን ልክ በቃ እንኖራለን። ገና ለገና ዛሬ የሆነ ነገር አስበናል። ስለዚህ ያልተሳካም ማለት ያንተ ደግሞ በቃ የኔን ሀሳብ አትቀበል ሁሌ። ምን ችግር አለው?
አሁን እንድቀበልሽ ነው የፈለግሽው? አይ አይደለም